አበባዬሽ ሆይ ዘመኑ ምን አመጣ? አበባዬሽ ሆይ ነገ ምን ይዞ መጣ? የገበያ ዋጋ እንደ ነፋስ ይሮጣል። የደመወዝ ቀን ሳይደርስ ኪስ ይጠራል። ዳቦ ትንሽ ሆኖ ዋጋው ነው ተራራ። እናት በልጇ ፊት ስታታደራ አበባዬሽ ሆይ ምንም ብላ ዛሬ አበባዬሽ ሆይ ምንም ተው ነገር ወጣቱ ህልሙን በቦርሳው ጀምሮ አገር አቋርጦ ሌላ ሰማይ አሻግሮ እዚህ ስራ የለም እዚያ መንገድ የለም የት እንደሚደርስ ራሱም አያውቅም። አንዱ በትዕግስት በቁጣ ሌላውም አንዱ በተታ አንዱ በጩኸት ነው። እውነት ለማን ነው? ውሸት ለማን ነው? በመካከላችን ግን እምነት እየቀነሰ ነው። አበባዬሽ ሆይ የት ሄደ መተማመን? አበባዬሽ ሆይ የት ሄደ መተሳሰብ? የጎረቤቴ ልጅ እንጀራ ሲጠይቅ የራሴን ልጅ ፊት እያየው ስሳቀቅ የእናት እጅ ባዶ ቢሆንም ትችላለች ለልጇ ተስፋን እንደ ዳቦ ትቆርሳለች። ምድር ትበቅላለች ሰው ግን ይራባል። ወንዝ ይፈሳል ልብ ግን ይደርቃል። ብርሃን ከሰማይ በነፃ ይወርዳል። ሰው ግን ለነገ ብርሃን ይከፍላል። አበባዬሽ ሆይ ይህ ነው ዘመናችን። አበባዬሽ ሆይ ይህ ነው ሕይወታችን። ነገር ግን እኛ አልጠፋንም በአመድ ውስጥ እንዳለፍም በተሰበረ ልብ ተስፋ አላሁንም። እጅ ለእጅ ከተያያዘ ጨለማው ይሸነፋል። እንጀራ ተካፍለን ከበላን ረሃብም ይጠፋል። አንድ አገር በፍርሃት አይቆምም። አንድ ትውልድ በጥላ አይኖርም። የራሱን ፀሐይ ይፈልጋል ነገ። አበባዬሽ ሆይ ነገ ምን እንሁን? አበባዬሽ ሆይ እንዴት እንቀጥል? እንደ አበባ በድንጋይ መካከል፣ እንደ ብርሃን በጨለማ መካከል፣ እንደ ዝናብ በደረቀ ምድር፣ እንደ ተስፋ በተሰበረ ልብ። ዘመን ይቀየራል፣ ዋጋ ይወርዳል፣ ዋጋ ይወጣል። ሰው ግን ከሰው ጋር ከቆመ ነገ አይጠፋም፣ ይመለሳል እንደ ለመለመ። አበባዬሽ ሆይ አበባዬሽ ሆይ ይህ ዘመን ያልፋል እኛ ግን እንቀራለን። አበባዬሽ አዲስ ዘመን ይምጣ እንጀራ በጠረጴዛ ሰላም በልባችን